ሰላም በዛሬ ቪዲዮ የተማሪዎችን መለያ ወይም ስቱደንት አይዲ እንዴት ፕሪንት ወይም በወረቀት መልኩ ማተም እንደምንችል እናይ ይሆናል። ስቱደንት አይዲ ወይም የተማሪዎች መለያ ፕሪንት ወይም በወረቀት ላይ ለማተም መጀመሪያ መለያው ላይ መታተም ያለባቸው የተማሪዎቹን መገለጫ መምረጥ አለባችሁ። እሱን ለማድረግ ከዝርዝሩ ሴቲንግስ የሚለው ላይ ጫኑ። ቀጥለው ስኩል ፕሪፈረንስ ላይ የሚለውን መርጠው በተከፈተው ገጽ ላይ ስኩል ኮንፊግ የሚለውን ይምረጡ። አይዲ ካርድ ኢንቲቲስ በሚለው ላይ መለያ ላይ መታተም ያለባቸው የተማሪውን መገለጫዎች ከዝርዝሩ በመምረጥ ሴቭ ያድርጉት። ቀጥለው ከዝርዝሩ ኢንሮልመንት የሚለው ላይ ይጫኑ። ቀጥለው ከተዘረዘሩት ውስጥ ስቱደንት አይዲ የሚለውን መርጠው ይጫኑ። የተማሪዎቹ ዝርዝር በየትምህርት ደረጃው በሴክሽን እና በተጨማሪም ትምህርት ዘመን ከፋፍሎ የያዘ ገጽ ይከፍታል። እዛው ገጽ ላይ ግሬድ በሚለው ላይ የሚፈልጉትን የትምህርት ደረጃ ይምረጡ። ቀጥለው ሴክሽን ወይም ክፍል ይምረጡ። እዛም የትምህርት ደረጃና ሴክሽን የሚገኙ ተማሪዎች ከመጡ በኋላ ለሁሉም ተማሪዎች አንድ ላይ ለማተም ወይም ፕሪንት ለማድረግ ዩዘር በሚለው ጎን የሚገኙትን ክብ ይምረጡት ወይም ሴሌክት ያርጉት። ቀጥለው ፕሪንት አይዲ የሚለውን ይጫኑ። ቀጥለው ፕሪንት የሚለውን በመጫን ዲዛይኑን በማየት ፕሪንት በሚለውን በመጫን መለያዎቹ በቀላሉ ማተም ወይም ፕሪንት ማድረግ ይችላሉ። በተጨማሪም ለአንድ ወይም ለተወሰኑ ተማሪዎች ብቻ መለያ ማተም ከፈለጉም ዩዘር በሚለውን ኦን ማድረግ ትተው የሚፈልጉትን ተማሪዎች ብቻ በመምረጥ መለያን በቀላሉ ማተም ወይም ፕሪንት ማድረግ ይችላሉ።